السلام عليكم ورحمة الله وبركاته ودنا ተከበራችሁ በመላው ዓለም የምትገኙ ሙስሊም ወንድሞች እንዴት ናችሁ? ሰላም ናችሁ ወይ? በእኛ በኩል ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በመቀጠልም ይህ የምታዩት በደቡብ ክልል በስልጤ ዞን በምስራቅ ስልጤ ወረዳ ገሬበር በምትባል ከተማ የሚገኝ መስጂድ ነው። እንግዲህ እንደምታዩት ያው ቆርቆሮ በቆርቆሮ የተሰራች መስጂድ ናት። አሁንም ገና ስራው ያው አላለቀለትም፣ በስራ ላይ ያለ መስጂድ ነው እና እስኪ ውጩ ይህን ይመስላል። ውስጡንም አሳያችኋለሁ ኢንሻአላህ። እንግዲህ ያው ግቢው ደግሞ ይህንን ይመስላል። ላዩም ታቹም ጣራም ግድግዳውም ያው ቆርቆሮ ነው። ይህ ደግሞ ከፊት ለፊት የምታዩት የሴቶች መስገጃ ነው። እዚህ በኩል የምታዩት ይህኛው ደግሞ የወንዶች መስገጃ መግቢያ ነው ማለት ነው። ያ ደግሞ ከቆርቆሮው ጀርባ በኩል ያለው ያው እንደምታውቁት የወንዶች ውዱእ ማድረጊያ ነው። ቆርቆሮ ደግሞ በዛ በኩል ጀርባው ደግሞ የሴቶች መስገጃ ነው ማለት ነው። የወንዶች መስገጃ ያው ውስጡ ይሄንን ይመስላል እንደምታዩት። እዛ ከፊት ለፊት ላይ ያለችዋ ቦታ ምንጣፍ የተነጠፈችዋ ይቺ ከፊት ለፊት የምታዩት የመስጂዱ መጀመሪያ የተቋቋመበት ነበር እና ትንሽ ጀማው ደግሞ ጨመር ሲል ማስፋፊያ ፈልገን ያው ለጀማው ሲጠበን እዚህ ደግሞ የምታዩት ተጨምሮ ነው ማስፋፊያ ማለት ነው። ይህ ማለት ነው ይህ በኩል የሴቶች መስገጃ ቦታ ነበር። እዛ ታች ስጋጃ የተነጠፈው ቦታ ማለት ነው። ለወንዶች ደግሞ ሲጠበን ይህንን ሙሉ ከወንዶች ጨምረ ነው ለሴቶች ያው ለብቻ ተሰርቶላቸዋል። ሌላኛው ደግሞ ያው ይህ የሴቶች መስገጃ ቦታ ነው። ቅድም እንዳልኳችሁ መጀመሪያ እዛ ውስጥ ነበር የሚሰግዱት። ያው ለሴቶችም ሲጠበን ለወንዶችም ሲጠበን ለሴቶች በግል እዛ ክፍተት የነበረች ቦታ ነበረች ግቢ ላይ እዛው ይህኛው ተሰርቶላቸዋል ማሻአላህ። እና ዙሪያው ውሃ ልክ ተይዟል። መሃሉ ደግሞ ያው እንደምታዩት አፈር ነው። ስጋጃውም ያው እንደምታዩት በዚሁ መልክ ነው ማለት ነው። ይህ እንግዲህ ስፋቱ ጣራው ብቻ 72 ቆርቆሮ ነው ማለትም 74 ቆርቆሮ ነው ጣሪያው ብቻ። ዙሪያውም ደግሞ ቆርቆሮ ነው። ታቹም ውሃ ልክ መያዝ ይፈልጋል። ምንጣፍም መነጠፍ ይፈልጋል እንደምታዩት ነው። እና በመቀጠልም ደግሞ ያው መስጂዱ በስራ ላይ ነው ያለው። ስለዚህ ከናንተ ወንድሞችና እህቶች ምንፈልገው ትብብር ቢኖር ከዚህም በፊት እንደሚታወቀው አምና ወንድሞች እህቶች ናቸው ተረባርበው እዚህ መስጂድ ስፒከር ማይክ አልነበረውም። የወንዶች መስገጃ ቦታ ራሱ ውሃ ልክ አልተያዘም ነበር። በሴቶችና በወንዶች ርብርብ ነው ለዚሁ የደረሰው ማለት ነው። እና እንደሚታወቀው ዘንድሮ ብቻ ይህንን የሴቶችን መስገጃ ለመስራት የፈጀብን በጀት እስከ 300 ምናምን ሺህ ጨርሷል። ይህ ሁሉ ደግሞ የወጣው ዘንድሮ ማለት ነው ለተራዊህ በገቡ በሰጋጆች ርብርብ ነው ያለ። ሁሉም ያቅሙን ሲረባረብ ይህንን አከል አድርሰውታል። አሁን ደግሞ መጨረሻ ላይ ያለብንን እዳችንን ስንሳሰብ ከህንፃ መሳሪያዎች 65 ሺህ አካባቢ እዳ እንዳለብን ነግረውናል። ብዙ እቃዎች ነው በዱቤ ነበር አነሳ ነው። መጨረሻ ላይ ስንተሳሰብ 65 ሺህ እዳ አለባችሁ ብለውናል። ስለዚህ ያንንም ተባብረን ለመክፈል ለማስተባበር ነው እናንተን ለማስቸገር የፈለግነው። ስለዚህ ወንድሞች እንድትተባበሩን እንላለን። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።